ይህንን ነገር ስናገር ጥፋ ብረር ውስጥህን መቃጠል ኤሌክትሪክ ያዝ ሊል ይችላል። ግን እውነታው እንደዚህ ነው። መላው ኢትዮጵያ የቴዲ አፍሮን ዘፈን እየተጠባበቀ ነው አላችሁ። እውነትህን ነው፣ እየተጠባበቀ አይደለም። የቴዲ አፍሮን ዘፈን ማውጣት ማልጠባበቅ እኔ ያለው ለምሳሌ ይኸውልህ ኢትዮጵያ ውስጥ ኢን ሚሊየንስ በጌታ የሆንን ዘፈን ወጣ አልወጣ ህይወታችን ላይ ምንም የማይፈይድልን ከእግዚአብሔር ቃልና ከእግዚአብሔር ሐሳብ ጋር የተስማማን ከቃሉ ውጪ የማንኖር በጌታ የሆንን ሰዎች አለን። ስለዚህ የቴዲ አፍሮን ዘፈን ማውጣት አንጠባበቅም። እኛ ክርስቲያኖች በጌታ ኮመንት ላይ ግቡና መለየታችንን ለዚህ ህዝብ እናሳይ። አልጠብቅም ብላችሁ ኮመንት ላይ ጻፉልኝ። እንዳልኩት አንዳንድ ሰዎች አነቃቸዋ ኤሌክትሪክ ምናምን የተላጠፈልው ይኸውልህ ኢትዮጵያዊ በለቀላቅለ እኔም ኢትዮጵያ ውስጥ ስለምኖር ኢትዮጵያዊ በሙሉ ይህንን ዘፈን መውጣቱን እየተጠባበቀ ነው እንዳትል። ኢን ሚሊየንስ በእግዚአብሔር አሰራር ውስጥ እምናምን የጌታ ስርዓት ፍቅር ያስያዘን ዘፈን የማንጠብቅ በጌታ የሆንን ሰዎች አለን። እንዳጠራን እኛን አያካትትም። ይገርማል። ሀገራችን ግርግር ውስጥ ገባች። አንድ ዘፋኝ ዘፈኔን እለቃለሁ ሲል ይኸውላችሁ እኛ ከእናንተ የተለየን ሰዎች ስለሆነን አይደለም ይህን ዘፈን እየጠበቅ ነው ያለው ነው። እኛ ሌላ የምንጠብቀው አካል ስላለ ነው። እሱም ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ስፍራ ላዘጋጅላችሁ ሄዳለሁኝ ከዛ ደግሞ መጥቼ ወስዳችኋለሁ ብሎ የተስፋ ቃል ኪዳን ገባለን። ደግሞ ለምን እንደምናምነው ታውቃላችሁ? እመጣለሁ ብሎ መጣ እዚህ ማለት ነው። ከዛስ እኔ እሞታለሁ አለ፣ ሞተ። እነሳለሁ ብሎ ተነሳ፣ አረጋለሁ ብሎ አረገ። ውስጣችን በዛ ተማመነ፣ ሐሴት አደረግን። ከዛስ ይህ አምላክ ደግሞ ሲሄድ ምን አለ መሰላችሁ? ስፍራ ላዘጋጅላችሁ እሄዳለሁ ከዛስ መጥቼ ደግሞ ወስዳችኋለሁ ከኔ ጋር ትኖራላችሁ አለ። ስለዚህ እኛ ሌላ የምንጠብቀው ነገር የለንም። የምንጠብቀው ኢየሱስን ነው።